ቢስሚላህ ራህማን ራሂም ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም አመባድ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዲህ ይሄ መርከዝ እስማኤል ተከታታይ የተጁር ትምህርት የምንማርበት ደርሳችን ነው ማለት ነው። ኢንሻአላሁ ተዓላ በባለፈው ደርሳችን ማለት ነው ደርሳችን ስለ ተቃራኒ ያላቸውና ተቃራኒ የሌላቸውን የፊደላት ባህሪ እየተመለከትን ነበረ ማለት ነው። ዝጋ ተቃራኒ ያላቸውን ጨርሰን ተቃራኒ የሌላቸውን እየተማርን ቀልቀላን ተምረናል ማለት ነው። ቀልቀላን ተምረናል። ቀልቀላ ምን ማለት እንደሆነ የት እንደሚገኝ ተምረናል። ዛሬ እንግዲህ ያው መጀመሪያው ቪዲዮ ላይ ስለቆረጠብኝ ነው ማለት ነው። መጀመሪያው ቪዲዮ ላይ ስለቆረጠብኝ በዚህ ልስራላችሁ ብዬ ነው ማለት ነው። ዛሬ የምንመለከተው ሶፊር ይሆናል። ሁለተኛ ባህሪ ሶፊር ነው። እነዚህ ሶስት ፊደላት ላይ ይገኛል። ሲን፣ ሷዲ እና ዛ ላይ ብቻ ነው ይሄ ባህሪ የሚገኘው። እነዚህ ሶፊር ማለት የወፍ ስም ነው። የወፍ ስም ነው። እነዚህ ለምን የወፍ ስም የሆነ ባህሪ ተሰጣቸው ከተባለ ማለት ነው። እነዚህ ፊደላቶች በምንቀራ ጊዜ ያን ሶፊር የሚባለውን የፊደላት ባህሪ የሶፊር ወፍ ድምፅ ስለሚወጣቸው አዝ አስ ስል ይሄ ወፍ እንደዚህ አይነት ድምፅ አስ ይሄን ድምፅ ያወጣል። ይሄ ሶፊር የሚባለው ወፍ ለዛ ነው ሶፊር የሚባል ባህሪ የተሰጣቸው ማለት ነው። በሀገራችን በአባባል ማለት ነው እርግብ ይባላል። እርግብ የሆነች እናት የሆነች አዛኝ የሆነች ሴት እርግብ ይባላል። ለምንድን ነው? እሷ እኮ እርግብ ሁና ሳይሆን አዛኝ ናት ለማለት ነው። ልክ እንደዛ እነዚህ ፊደላቶች ማለት ነው። እነዚህ ፊደላቶች የዛን የወፍ ድምፅ ስለሚወጣቸው ሲን፣ ሷዲ እና ዛ ማለት ነው ሶፊር የሚባል ባህሪ ተሰጣቸው ማለት ነው። ሌላኛው ተፈሽ ነው። ተፈሽ ማለት መሰራጨት ማለት ነው። ሽል ላይ ብቻ የሚገኝ ባህሪ ሲሆን በምንቀራው ጊዜ ድምፁ ባፋችን ውስጥ ብትንትን ስርጭት ብሎ ስለሚወጣ ነው። አሽ ስል ድምፁ በአፋችን ውስጥ በጣም ተሰራጭቶ ስለሚወጣ ነው ተፈሺ የተባለበት ምክንያት ማለት ነው። ሌላኛው ጉና ነው። ጉና የሚባለው ከአፍንጫችን የሚወጣ የሚያምር ድምፅ ነው። ኑንና ሚም ላይ ብቻ የሚገኝ ባህሪ ነው። ይሄ እንግዲህ አም ስል አፍንጫዬን ይዤ ብቀራ አልቀረውም። አም በጣም ነው የሚዘጋው ማለት ነው። አም ስንል ኑንና ሚም ላይ ያለ ባህሪ ነው። ወደፊት በስፋት የምንመለከተው ይሆናል መኻሪጅ ላይ ጭምር ማለት ነው። ሌላኛው ሊን ነው። ሊን የሚባለው ባህሪ ገር ማለት ነው። ለመቅራት ገር የሆነ ባህሪ ነው። ከፈታህ በኋላ ዋው ሳኪንና ያ ሳኪን ሲመጣ ሊን ይባላል ማለት ከፈታህ በኋላ ዋው ሳኪንና ያ ሳኪን ሲመጣ ሊን ይባላል ማለት ነው። ይሄ እንግዲህ ሌላ ፊ ቁረይሽ ስንል ሮይሽ አያችሁት? ራፈትሃ እያስኩን ኸውፍ ስንል እዛው ስሯ ላይ ኸፈትሃ ዋው ስኩን እና ከፈትሃ በኋላ ዋው ስኩን እና ከፈትሃ በኋላ ያስኩን ሲመጣ በጣም ለመቅራት ገር ስለሆነ ነው ሊን የሚባል ባህሪ የተሰጠው ማለት ነው። ቀጣይ ቪዲዮ እንግዲህ ያቀሩትን የምንመለከት ይሆናል። ያልገባችሁን በኮሜንት ቪዲዮ ስራልን በሉኝ ይሰራላችኋለሁኝ ማለት ነው። ኢንሻአላሁ ተዓላ ፎሎው አድርጉኝ፣ 1000 አስገቡኝ ማለት ነው። ቁርአን እንቅራ ማለት ነው። ቁርአንን እንማር። ያልተማራችሁ ሰዎች በተለይ ቋይዳ ያልተማራችሁ እንደዚሁም ተጅዊድ ያልተማራችሁ በአጭር ጊዜ በጥሩ ሁኔታ እንዲገባችሁ የምትፈልጉ አናግሩኝ ማለት ነው። ፎሎ አድርጋችሁኝ አናግሩኝ። በቅንነት ደግሞ ዩቲዩብ ላይ ሄዳችሁ ማለት ነው ሰብስክራይብ ላይክ አድርጉልኝ ማለት ነው። ኢንሻአላሁ ተዓላ ሁላችንም አላህ ሱብሃነሁ ወተዓላ አጅራችንን የውመል ቂያማ በጥፉ አብዝቶ አላህ ሱብሃነሁ ወተዓላ ይክፈለን ማለት ነው። እና እወዳችኋለሁኝ ማለት ነው። ፎሎው፣ ሸር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሁላችሁም ቀርታችሁ ቂራታችሁ አስተካክሉ ማለት ነው። ያልገባችሁን ጠይቁኝ ማለት ነው። ኢንሻአላህ የምችለውን በቪዲዮ ሰርቼ እመጣላችኋለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።